እኔ ገሌ ደስ አትለኝም የምንላት ሴትዮ አለች። በቃ ቆሌ ያወዳት በቃ ሳያት ደሜ ይፈላል፣ ደሜ ይፈላብኛል የሚልም ወንድ አለ። እኔም እላችሁ ቆይ ችግር እኮ የለም እዚህ ደምህ ይፍላ ችግር የለም። እዚህ ደሜ ፈልቷል ባላያት ያልካትን ሴትዮ መንግስተ ሰማያት አብራህ ብትገባስ? እዛም ደም ፈልቶ ሲኦል ልትወርድ ነው? እሷ ካለችበት መንግስተ ሰማያት ሲኦሉ ይሻለኛል ብለህ? እኔ በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ስለዚህ ክርስቶስ የነበረበት ቤት ብዙ ሰው ይዞ ነበረ፣ ግን መሸከም ከሚችለው አቅም ደግሞ በላይ የሆኑ ሌሎች ሰዎች ውጪ ነበሩ። ስለዚህ ክርስቶስ ከቤት ወደ ባህር ወጣላቸው። ወደ ባህር ማዶ ያሉትን ሰዎች ለማየት ወጣ። ምን ለማለት ነው? ሁለተኛው ትርጉም ቤት ማለት የእያንዳንዳችሁ ቤት ነው። የእያንዳንዳችን ቤት፣ የክርስቲያኖች ቤት፣ ቤተ ክርስቲያን እያንዳንዳችሁ የምትኖሩበት የመኖሪያ ቤታችሁ። ኢየሱስ ከቤት ወደ ባህር ወጣ ማለት ሰው ክርስትና ህይወቱን የሚኖረው ሊኖረው የሚመቸው ቦታ ላይ ብቻ ሳይሆን መኖር የሚጠበቅበትን ቦታ ዓለምም ላይ ነው ለማለት ነው። አንዳንዶቻችን ክርስቲያን መሆናችን የሚታወቀው እዚህ ስንመጣ ነው። አንዳንዶቻችን ከእግዚአብሔር ጋር አብረን እንዳለን የሚታወቀው እልል በሉ ስንባል እልል ስንል፣ አጨብጭቡ ስንባል ስናጨበጭብ ነው። አንዳንዶቻችን ክርስቲያን መሆናችን የሚታወቀው በመገለጫዎቻችን ነው። እውነት እግዚአብሔር ይመስገን እቺን ቤተ ክርስቲያን እመቤቴን እድሜና ጤና ይስጣት፣ ሌላ ምንም አይባል። እውነቴን የምላችሁ ለምን መሰላችሁ? እኛን ክርስቲያን መሆናችን መታወቂያ እንዲሆነን ነጠላ ባትሰጠን፣ እየሰማችሁ ነው? አንገታችን ላይ የምናስረውን ማህተብ ባታደርግልን ኖሮ ማህተብና መስቀል ባይኖር ወገኖቼ እንዴት ነው ተያይተን ክርስቲያን መሆናችን የሚታወቀው? እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። ማን ክርስቲያን መሆናችንን ቤተ ክርስቲያን ካልመጣን በቀር ውጪ ሰው እንዴት ይወቀን? ለዛ እኮ ነው ክርስቲያናዊ ህይወትን ለመኖር የከበደን። ክርስቲያን ሆነን መታየት በሁሉም ቦታ ሲያቀተን ክርስቲያን ለመሆናችን ማሳያ እንዲሆነን በየቦታዎቻችን ቀሚሳችንን እያንጀረገግን እንመጣለን። እየሰማችሁ ነው? ይሄ ፈሪሳዊ ጠባይ እኮ ነው። ታውቃላችሁ ፈሪሳውያንን ክርስቶስ አንዱ የገሰጻቸው በታይታ በመውደዳቸው ነው። በቃ ህግ አክባሪ መሆናቸውን ለእግዚአብሔር ቀናኢ መሆናቸው እንዲታይ የማይገኙበት ቦታ የለም። በአደባባይ መካከል ሲጸሉ ይታያሉ። ህዝብ በሚሰበሰብበት ቦታ ላይ ሲፈርዱ ይገኛሉ። እና ክርስቶስ አልወደዳቸው። ይሄን የምታደርጉት እናንተ ከኔ ጋር እኔም ከናንተ ጋር እንዳለው ሰው እንዲያውቅላችሁ ነው እንጂ እናንተ በእውነት ከኔ ጋር ሆናችሁ አይደለም ማለት። አስመሳዮች ማለት አብዛኞቻችን አስመሳይ ነን። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። ጸብ እንኳን ቢነሳ አያርገው ቤተክርስቲያን ውስጥ ሁላችንም ምንድነው የምንባባለው? ቆይ የት ልጠብቅህ ነው የምንለው? ቆይ ውጭ እንገናኛለን። ውጭና እዚህ ምን ለየው? እዚህ ታቦት ስላለ፣ እዚህ ካህናት ስላሉ፣ እዚህ ቤተ መቅደስ ስለሆነ እንዴ ዓለምና በመላው ሁሉ የማን ነው? ክርስቲያኖች የእግዚአብሔር እኮ ነው። እዚህ አልጣላውም ጸብ አልፈጥርም በሰላም ነው የምኖረው ካልክ ውጭም በሰላምና ያለ ጸብ ነው መኖር ያለብን። ይሄንን ነው ከቤት ወደ ባህር ማዶ ያለው ክርስቶስ። ስለዚህ ቤት ውስጥ ነበረ፣ ወደ ባህር ማዶ ወጣ። ህዝቡ ሊያዩት ናፍቀው ነበረ። ቤቱ ከመሸከሙ በላይ አቅም በላይ ስለሆነ ልክ ሲወጣላቸው ደስ አላቸው። ክርስቶስን አብረውት ተከተሉት።